በተዛባ መንገድ ወላልተፈለገ መንገድ በመውሰድ ጉዞው ላይ አሉታዊ ተጽዕኖ በማሳደር ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮችን በመፍጠር በሰው ህይወት በኢኮኖሚው ከፍተኛ ጫና ስለሚፈጥር በባለቤትነት እንምራው፣ እንግራው፣ እናርመው ብለን የጀመርነው ስራ እንቅስቃሴ በቅርቡ መጋቢት ወር የመጀመሪያ ሳምንት የክልሉ ጸጥታ ምክር ቤትን ተሰብስቦ ለጸጥታ ስጋት ከሚባሉ ጉዳዮች አንዱ የኮንትሮባንድና ህገወጥ ንግድ እንቅስቃሴ እንደሆነ ለይተን የሁሉም አካላት ቅንጅትና ባለቤትነት ወሳኝ ስለሆነ በዚህ ጉዳይ ላይ ተገናኝተን በመነጋገር ቀጣይ ጊዜ የለንም ብለን አቅጣጫ ማስቀመጥ አስፈላጊ ሆኖ ስለተገኘ ኮንትሮባንድና ህገወጥ ንግድ ከምንም በላይ እንደ ሀገር የጀመርነው የብልጽግናን ጉዞ በማደናቀፍ ችግር ውስጥ በመክተት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ አሉታዊ ተጽዕኖ በማሳደር ከፍተኛ እንቅፋት እንደሆነ ይታወቃል። ጥቂት ኮንትሮባንዲስቶችና ህገወጥ ነጋዴዎች ብዙሃን ህጋዊና ለህግ ተገዢ የሆኑ ነጋዴዎችን እንዲሁም ደግሞ በገንዘባቸው የተሻለን ምርት ለማግኘት ለመጠቀም የሚፈልጉ ነጋዴዎችን ተጠቃሚዎችን በማቃወስ ኢኮኖሚው ወዳልተፈለገ አቅጣጫ እንዲሄድ በዚህ ረገድ ደግሞ ጥቂቶች በመጠቀም ሌሎቹን በመጉዳት የተለመደ አሰራር በመከተል እጅግ በጣም አስከፊ ጉዳቶችን ያስከተሉ ይገኛሉ። እንደ ክልልም የጸጥታ ምክር ቤት በቅርቡ ስንነጋገር ከኮንትሮባንድ እንቅስቃሴዎች ውስጥ በጣም በስፋት የሚታወቀው የግብርና ምርታችን በህገወጥ መንገድ በህገወጥ መስመር ለህገወጦች በመውጣት አምራች አርሶ አደር መጠቀም ይገባውን ሳይጠቀም እንዲሁም ደግሞ መንግስትም ማግኘት ያለበት ነገር ሳያገኝ ተጠቃሚው በአግባቡ መገልገል ወይ መጠቀም ይገባን ሳያገኝ የዋጋ ንረት፣ የኢኮኖሚ መቃወስ፣ ውግሽፈቱ ደግሞ በመንግስትና በህዝብ መካከል ያለን አመኔታን የሚያሳጣ ጉዳቶች ያስከተለ ይገኛል። ለዚህ ትኩረት ሰጥተን ለመንቀሳቀስ የሚያስችል በባለፉት ጊዜያት በዚህ ግብረ ኃይል የተሰሩ ስራዎች በጠንካራ ጎን የተለዩት ምንድናቸው? በድክመት የተለዩት ልናረማቸው የሚገቡት ጉዳዮች የትኞቹ ናቸው የሚለውን በሪፖርት መልክ ቀርቦ በደንብ እንወያይበታለን። ይህንን የኮንትሮባንድና ህገወጥ ንግድ መከላከል ግብረ ኃይል አደራጅቶ እቅድ አዘጋጅቶ በርካታ ስራዎችን ሲያከናውን ቆይቷል። በኮንትሮባንድ በሀገራችን ኢኮኖሚ ላይ ይደርስ የነበረውን ጫና፣ በህዝቡ ላይ ይደርስ የነበረውን ማህበራዊ እንዲሁም ከጤና አኳያ ጠንቅ የሚሆኑ ተግባራትን በመከላከል ውጤታማ የሆኑ አፈጻጸሞችን እንዳስመዘገበ በሪፖርታችን ማየት ችለናል ማለት ነው። ከዚህ ጋር ተያይዞ በተለይም ባሳለፍነው የ9 ወራት ከዚህ በፊት በነበሩ ዓመታት ትሬንዶችን በምናይበት ጊዜ የኮንትሮባንድና የህገወጥ ንግድ እንቅስቃሴ እጅጉን እየጨመረ የሚታይበት ሁኔታ ነው ያለው። ምንም እንኳን በየደረጃው ለመከላከል የሰራናቸው ውጤታማ ስራዎች ቢኖሩ ይሄ የመጨመር አዝማሚያ ደግሞ ቅድም እንዳልኩት በሀገር ኢኮኖሚ እድገት ላይ በተለይ ደግሞ ከዘርፉ በምናገኘው ገቢ ላይ ከፍተኛ የሆነ ጫና ያለው ነው። በህዝቡ ጤና ላይ እንደዚሁ ከፍተኛ የሆነ ጫና ያለው ነው። አጠቃላይ ማህበራዊና ኢኮኖሚያዊ እንቅስቃሴ ችግር ውስጥ የሚከት ከመሆኑ ጋር ተያይዞ ዛሬ በምናደርገው የ9 ወር አፈጻጸም ውይይት ላይ አጽንኦት ሰጥተን በመነጋገር በዘርፉ የሚታየውን በከፍተኛ ደረጃ የኮንትሮባንድ እንቅስቃሴ መጨመርን የሚገታ አፈጻጸም ቀጥሎ እንዲኖረን መሰረት የሚሆን ውይይት ማድረግ ይኖርብናል የሚለው